ሰላም ሰላም እንዴት ናችሁ? ዛሬ የምናየው እንዴት አድርገን ሎተሪ ወይንም ኢትዮ ሎተሪ በዲጂታል መንገድ ቆርጠን ከዛ በኋላ ውጤቶቹን ወይንም ማውጫዎቹን ማየት እንችላለን የሚለውን ለዛሬ እናያለን። ይህንን ለማድረግ ምን እናደርጋለን? www ዶት ኢትዮ ሎተሪ ዶት ኢቲ የምትለዋለች። ይህንን ሊንኩ ላይ ማነው ዲስክሪፕሽን ላይ ያስቀምጥላችኋለሁ። በዛ ገብታችሁ ማየት ትችላላችሁ። ይኸውላችሁ እንደዚህ አይነት እንትን ይመጣል፣ ዩዘር ኢንተርፌስ ይመጣል። ይሄ የምታዩት ዩዘር ኢንተርፌስ የመጀመሪያው ጥያቄ ምንድነው? እድሜው 18 ወይም ከዚያ በላይ ነው የሚል ነው። ምክንያቱም ይሄ ፕራይቬሲ ስለሆነ ይሄንን የግድ ካላሟላችሁ ወደዚህ ላይ ያስገባችሁ ስለሚችል ያ ከክፍያ ሂደቱ ጋር የተገናኙ ብዙ ነገሮች ስላሉ ይሄን ነገር ይጠይቃል። አዎ እድሜ 18 ነው እንላለን ከሆንን ከዛ በኋላ እዚህ ጋር ይመዝገቡ የሚል አለ፣ ይግቡ የሚል አለ። ይመዝገቡ የሚለው ጀስት አዲስ ከሆንን ለሲስተሙ አዲስ ከሆንን እንድንመዘገብ ነው። ካልሆንን ግን ይግቡ የሚለው ወይንም በፊት አካውንት ከነበራችሁ በዛኛው መንገድ መግባት ትችላላችሁ። ስለዚህ እኛ አዲስ ስለሆንን ምን እናደርጋለን? ይመዝገቡ የሚለውን እንትን እንላለን። እዚህ ጋር ስልካችሁን ታስገባላችሁ። እኔ እንደዚህ ስልኬን አስገባለሁ። ከዛ ሙሉ ስማችሁን ታስገባላችሁ። ሙሉ ስም የሚለው ከነ አባት ጨምሮ ማለት ነው። ታስገባላችሁ። ከዛ የይለፍ ቃል ታስገባላችሁ። የይለፍ ቃል የግድ ያስፈልጋል። እሱ አውቶማቲካሊ የሚሰጣችሁ አሉ። ከፈለገ እሱንም መጠቀም ትችላላችሁ። ግን ትንሽ ውስብስብ ስለሚሆን የራሴን እጠቀማለሁ የሚለውን ትመርጡና የራሳችሁን ታስገባላችሁ። ስትሮንግ የሆነ ዩዘርኔም ማስገባት ማነው ፓስዋርድ ማስገባት አለባችሁ። ካልሆነ ግን አይቀበላችሁም። ከዛ የይለፍ ቃሉን ይድገሙት። ስትደግሙት ያረጋግጠዋል ማለት ነው። ራሱኑ ከላይ የጻፋችሁትን ከታች ትደግሙታላችሁ። ከዛ ይመዝገቡ የሚለውን ትነካላችሁ። የይለፍ ቃል አይመሳሰልም የሚል እኔ ጋር መጣ። ስለዚህ የላይኛው ላይ የተጠቀምኩትና የታችኛውን ይሄ የአይን ምልክቷን አብርቼ አያታለሁ። የሳትኩት ምን አለ? ኤፍ ለምሳሌ እኔ ፓስወርዴ ላይ ኤፍን ስቻታለሁ። ስለዚህ ኤፍን ጨምርና ይመዝገቡ የሚለውን ክሊክ ሳደርግ ይህ ስልክ ቀድሞ ተመዝግቧል ይላል። ምክንያቱም የእኔ ስለተመዘገበ ማለት ነው። ስለዚህ በዚህ መንገድ እናንተ ሬጂስተር ማድረግ ትችላላችሁ። ልክ እናንተ ስትመዘገቡ ምን ይሰጣችኋል መሰላችሁ? ኦቲፒ የሚባል ቁጥር በእንትናችሁ ይልካል፣ በኢሜይላችሁ ይልካል። ለምሳሌ አዲስ ቁጥር እናስገባ ብንል ያው በኦቲፒ ስለሚልክ እናንተ ያቺን መጠቀም ትችላላችሁ ማለት ነው። የኔ ግን ያው መጀመሪያ የተመዘገብኩበት ቁጥር ስለሆነ እንደዚህ አይነት ሜሴጅ ያመጣል። አሁን እንግዲህ ቀጥታ ያንን ሬጂስተር አድርገን ፎርሙን ከሞላን በኋላ በስልካችሁ ኦቲፒ ይልካል። ከዛ የኦቲፒውን አድሬስ ይጠይቃችኋል። ያችን ስታስገቡለት ቀጥታ አካውንቱን ይከፍተዋል ማለት ነው። ልክ አካውንቱ ሲከፈት ይሄን የሚመስል ዳሽቦርድ ያመጣል። ይሄው እዚህ ጋር ሎተሪ ፋቁ ይቁረጡ ይላል፣ ፋቅ ይጫወቱ ይላል። ይሄ ምንድነው? ይሄ የአፋጣኝ ሎተሪ ነው የሚባለው። በየቦታው እንትን የሚሉት እዛ እየፋቃችሁ የምትጠቀሙት ይሄም እንደዛው አይነት ነገር ነው። ግን እኛ ይሄንኛውን አሁን ለጊዜው አንፈልግም። ሎተሪ ግዙ የሚል አለ፣ ፈጣን ጨዋታዎችን ይጫወቱ፣ ውጤቶችን ምናምን ይላል። ከዛ ገንዘብ ያስገቡ የሚል አለ እዚህ ጋር እንደምታዩት። እስቲ እሱን ክሊክ እናድርግ። ያውላችሁ እንደምታዩት እዚህ ጋር ብዙ ነገር አይደለም ያለው። ምንድነው? ገንዘብ ያስገቡ የሚል አለ። የገንዘብ መጠን እዚህ ጋር ያስገባል። ይሄ ጊዜያዊ ባንክ ነው ማለት ነው። እዚህ ሲስተም ላይ ያለ ጊዜያዊ ባንክ ነው። ይህንን ለመጠቀም የገንዘብ መጠኑን እንጽፋለን። ለምሳሌ 80 ብር ብዬ አልኩኝ። በቴሌ ብር ከሆነ ቴሌ ብሬን ክሊክ አደርጋለሁ። ከዛ ገንዘብ ያስገቡ የሚለውን ክሊክ ሳደርግ ወደ ቴሌ ብር አካውንት ይወስደኛል። ከዛ ቴሌ ብር ላይ ያለውን ገንዘብ ወደዚህ አሁን ለምሳሌ እኔ ጋር አምጥቶልኛል፣ ግን አሁን መሙላት ስለማልፈልግ ይችኛዋን ፓርት አልፋታለሁ ማለት ነው። ስልኬ ላይ ኖቲፊኬሽን አምጥቶልኛል፣ ግን አሁን ላይ አልፈልግም እሱን ማሙላት እና ግዴ ስላልሆነ ግን ለእናንተ ለማሳየት ነው። ያው እዚህ ጋር ዲፖዚት ፌልድ ምናምን የሚል ነገር አለ፣ ከዚህኛው ከስልኬ ላይ ካንስል ስላደረግኩት ማለት ነው። ሌላው ሎተሪ ይቁረጡ የሚለውን ስናይ ለምሳሌ አሁን ላይ ያለን ምንድን ነው?
25,000 ዕለታዊ የሚወጣ እንዳለን በ5 ብር ነው የምንቆርጠው እሱን ከነ ብሩ ያመጣልናል። እዚህ ጋር ደግሞ ይሄኛውን አይታችሁታል። እዚህ ጋር ለጊዜው አብቅቷል ይላል 60 ሚሊዮን ብር ለጊዜው አብቅቷል ይላል። ዋጋው እዚህ ጋር 100 ብር ይላል ሙሉ ትኬቱን በ100 ብር ሙሉ ትኬት ገዝታችሁ ማየት ትችላላችሁ። ግን የዚህኛው ያበቃው ደግሞ ማውጫውን ለማየት እዚህ ጋር ውጤቶች ብላችሁ ስትገቡ እንደዚህ ያመጣል። አንደኛ እጣ 63 61 54 7 የሚል ነው እንግዲህ ደርሶታል ማለት ነው ይሄንን የመረጠ ሰው። ሁለተኛ እጣ 56 81 025 የሚል ነው እሱም ወደ 20 ሺህ ብር አካባቢ ደርሶታል። ሶስተኛ እጣ 76 99 88 4 10 ሺህ ብር ደርሶታል። አራተኛ እጣ ደግሞ ማስተዛዘኛ ነው የደረሰው እንግዲህ እሱን እዚህ ጋር ያስቀምጠውም እያለ ይሄዳል ማለት ነው። ስለዚህ እነዚህ ይሄንን ይመስላል። ሌላ እዚህ ላይ ያልገባችሁ ወይ እንድሰራላችሁ የምትፈልጉት ነገር ካለ እንትን ትሉኛላችሁ ኮሜንት ላይ ትጽፉልኛላችሁ። ከዛ ደግሞ እንደዚህ አይነት መረጃዎች ተመሳሳይ መረጃዎች እንዲደርሷችሁ ከፈለጋችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ያላችሁን ሀሳብ አስተያየት በኮሜንት ላይ ስጡኝ። አመሰግናለሁ።